ወሰንገላም አዳልሞቴም አሉ። ወሰንገላ የሚባለው መንፈስ ምን ያደርጋል ብያቸዋለሁ። መጠጥ ያስጠጣል፣ ሲጋራ ያስጨሳል፣ ዝሙት ያስፈጽማል። ከዛ በኋላ ደግሞ አጠቃላይ ዘላልና ዱርዬ እንድንሆን ዝርክክ እንድንሆን ንጽህና እንዳይኖረን ያደርጋል። ታየውን ንቀት ጠቋር እንግዲህ ሁልጊዜ ትዕቢተኛ አይደለ? ይንቃል፣ ትዕቢተኛ ነው፣ ያጣጥላል፣ ራሱን ያኮፍሳል ምናምን ነው። ይሄ ነው እንግዲህ የጠቋር ባህሪ። ወሰንገላ የሚባለው ደግሞ ሱስ ነው። ይሄ ሱስ ላይ ራስን መጣልና ሱስ ላይ በፍጹም ስለ ራስ ክብር እንዳይኖር ማድረግ። ቀጥሎ ደግሞ አዳልሞቴ የሚባለው ደግሞ የትኛው ነው? እንደሚያደርገው ሙሉ በሙሉ የሰው ልብ ማሸፈት፣ በቃ ማጠራጠር፣ ከሃይማኖት ሃይማኖተኛ ሆነው እንኳን ቤተክርስቲያን ውስጥ ለሃይማኖቱና ለእግዚአብሔር ተገዢ እንዳይሆኑ ያደርጋቸዋል። ሃይማኖተኛ ሆነው እንኳን ከውጭ ሆነው ብቻ አይደለም፣ እዛው ቤተክርስቲያን ውስጥ ሆነው ለምሳሌ ደብተራ ላይ ያያችሁ ስር ማሽቀጠል በጣሹ፣ ጠንቋዩ፣ ሴቶችን የሚያማግጡ ዘማዊው፣ ለቃሉ የማይገዙትን ሰዎች አይታችኋል አይደለም? ብዙ ሰምተናል። እንደገና ደግሞ ገንዘብን ፍለጋ ለገንዘብ ብለው ብዙ ዋጋ የሚከፍሉ ሃይማኖቱን አይደለም እግዚአብሔርን የሚደፋፈሩ። ይሄ ማለት አዳልሞቴ የሚባለው መንፈስ በአገልጋይ ላይ በሚቀመጥበት ሰዓት የሚቀድሱትን ቅዳሴ ብለውት ደሞዝ እንዲቀበሉ እንጂ የሚፈልገው ኖረውት ከእግዚአብሔር ጸጋ እንዲቀበሉ አይፈልግም። ያ የሸመደዱትን በአብነት ትምህርት ቤትም በምንም በቴዎሎጂም ሊሆን ይችላል ያሉትን ያንን ቃላቱን የተማሩትን እንተፍተውት አውጥተውት ደሞዝ እንዲቀበሉ ነው የሚፈልገው። እንዲኖሩት አይፈልግም፣ በህይወት እንዲኖሩት አይፈልግም። ይሄ ነው አዳልሞቴ ማለት። ሌላው አዳልሞቴ ቅዱሳን ስዕላት ፊትም ይሁን ቅዳሴ ፊትም ይሁን የምናላቸውን ነገሮች ላይ ቃላቶቹ ላይ ይጫወታል፣ ይራቀቃል። በቃ ይሄ ነገር እኮ ትክክል ላይሆን ይችላል። የት አለ ፈጣሪ? አይሰማም እኮ ውሸት ነው እኮ ሃይማኖት የበዛው እኮ ፈጣሪ ስለሌለ ነው። ይሄ ሁሉ ሃይማኖት አይበዛም ነበረ። ለምን ሃይማኖት በዛ? ለምን ጦርነት በዛ? ዳሁ እንደዚህ ለምን ሆነ? ይሄ በሚያዩት ነገር ላይ ብቻ ነባራዊ ሁኔታውን ብቻ በማየት ያራቀቀና ያፈላስፋቸዋል። መልሱንም ደግሞ ራሳቸው እንዲመልሱት ያደርጋል። ይሄ ማለት እኮ ይሄ ነው ብለው እንዲመልሱት ያደርጋል። ትንቢታት እየተፈጸሙ መሆኑን ይረሱታል። የተጻፈው ነገር እየተከናወነ እንደሆነ ይረሱታል። ኢቭን መጽሐፍ ቅዱስን ሲያነቡት የተባለው ነገር እየተፈጸመ ነው አይደለም የሚለው ነገር በማወቅ ብቻ መጽሐፍ ቅዱስ ትክክለኛ ፈጣሪ መኖሩን ሃይማኖት እንደሚያስፈልግ በዚህ ማመን እኮ ይችላሉ። እኔ አሁን ኤቲስትና ፓጋኖች ጋር ስናወራ በጨዋነት ሊያወሩኝ ፈቃደኞች ከሆኑ ማለት ነው አንደኛ መወስደው እርምጃ ያው እዚህ ላይ ሁሉንም ግልጽ አድርጌ አልናገርም፣ የራሴ ሲስተም ይኖረኛል። ግን ራፍሊ ስነግራችሁ አንደኛ ቅዳሴ ቆመው እንዲያስቀድሱ ነው ማዛቸው። እስቲ 2 ሰዓት ሙሉ ዝም ብለህ ቆመህ አስቀድስ፣ ምንም ሳታዛጋ፣ ምንም ሳይደብር፣ ሳትንጠራራ ዝም ብለህ እስቲ አስቀድስ የሚሉትን እስቲ ለማስተዋል ሞክር እላቸዋለሁ። ይሄ አንዱ ነው። ከዛ ራሳቸው ላይ የሚያዩትን ስሜት በተከታታይ ቅዳሴ በማስቀደስና በመጾም በመጸለይ በመስገድ ከዛ እዛው የሰገደበት ቦታ ላይ በመተኛት የሚያየውን ህልም እንዲነግረኝ እነግረዋለሁ። ከዛ በኋላ ነው የምንወያየው። ያዩትን ህልም ሲነግሩኝ ለመወያየት ፈቃደኛ ነው ማለት ነው። ለምን ማየታቸው ስለማይቀር ነው። አጅሬው ወይ እንደ ውሻ ሲያባራቸው፣ እንደ በሬ ሲያሳዳቸው፣ ወይ ዘንዶ ወየው ነገር ሆኖ ሲመጣ፣ ወይ በአጠቃላይ በቤታቸው ያለው የዛር መንፈስ ለዚህ ለፍልስፍና፣ ለኤቲስትነት፣ ለፓጋንነት፣ ለግዴለሽነት ያበቃቸው መንፈስ በደንብ ይጋፈጡታል። ፊት ለፊት ያገኙታል ማለት ነው። የባዕድ አምልኮ መንፈስ እንዴት ለዚህ እንዳበቃቸው ያገኙታል። አንደኛው። ሌላ ሁለተኛው ነገር ግን ቅድም እንዳልኳችሁ ፍልስፍና ውስጥ በሚገቡበት ሰዓት መጽሐፍ ቅዱስን በቀናነት እንዲረዱት። ትንቢታት ተፈጽሟል አልተፈጸመም? እስቲ ከመጀመሪያ ከነቢያት እንምጣ። ስለ ጌታ የተነገሩት ቃላት ሆነዋል፣ ተፈጽመዋል። ጌታ መጥቶ ያ ነገር ፈጽሞታል። ቀጥሎ ደግሞ ጌታ ደግሞ በመጨረሻው ዘመን ይመጣል ብሎ በማቴዎስና በሉቃስ ወንጌል 24 ላይ በራእይ ዮሐንስ ላይም የተጻፉት ነገሮች ደግሞ አሁን እየተከናወኑ አይደለም የሚለው ነገር ይሄ ነገር ዘመኑን አይተው እንዲዋጁ እነዚህ ኮንስፓይሬሲውን እንዲረዱ በማድረግ ራሳቸውም እዛ ውስጥ ሳያውቁት ለዚህ ለኮንስፓይሬሲው ሰፖርተር ወይም ረዳት ሆነው እንደመጡ ቀስ ብዬ በሲስተም ነው መነግራቸው። ግን ሁሉ ነገር አልገልጽላቸውም፣ እንዲያስተውሉ ነው ማድረጋቸው። ከሁሉ ግን ፖዚቲቭሊ ሃይማኖት ስርዓት ውስጥ ገብተው የሚሆነውን ነገር ማየት። ለምሳሌ ቨርቹዋል የሚባለውን እቃ ታውቁታላችሁ አይደል? ቨርቹዋል ማለት ይሄ ፊታችን ላይ እንደዚህ አጥልቀን መናየው መነጽር፣ አዲስ የመጣ ሌላውን ዓለም የሚያሳይ ምናባዊውን ዓለም የሚያሳይ ቨርቹዋል ማለት ምናባዊ ማለት ነው። ኢሉዥን የሆነ ቅዠት የሆነ ነገር የሚያሳይ ማለት ነው።